G+4 እና G+6 አፓርታማ እንግዲህ በኮምቦልቻ ከተማ ለመጀመሪያ ጊዜ ማለት ነው በስፋት ልዩ በሆነ ሰፊ መሬት ላይ የተለያዩ መንደሮችን የሚገነባ ልዩ ካምፓኒ መሆኑ ለየት ያደርገናል። በዚህ አጋጣሚ ደግሞ ታይቶም ተሰምቶም በማይታወቅ ሁኔታ እዚህ ከተማችን ላይ በተለይ የጂ+1 ልዩ የሆነ ሌክዠሪ 400 ካሬ ላይ ነው እንግዲህ የሚያርፈው። ይህ ደግሞ በጣም የሚያስደስት ነው። እንደተሞክሮ አይታችሁ ከሆነ በድርጅት መልኩ የኮምቦልቻ የሚገኘው ጥቁር አባይ ትራንስፖርት አክሲዮን ማህበር ለመኖሪያ የገነባውን ቤት ታስታውሳላችሁ። የተወሰኑትንም ሰዎች የመኖሪያ ችግር የቀረፈና ለመኖር ምቹ መሆኑን ማሳያ ነበር። ብዙም ሳይቆዩ ግን ያው ቤቱ ለሌላ አገልግሎት ተፈልጎ ነዋሪዎች ወደ ሌላ ቦታ እንዲሄዱ ተደርጓል። አሁን ይህ ሪል ስቴት አለቀ ማለት ምን ያህል የመኖሪያ ችግርን ይፈታል የሚለውን ሁላችሁም ማሰብ አይከብዳችሁም። በቀጥታ የማልፈው ወደ ዕለቱ መርሃ ግብር የሪቫን